ሰላም እንኳን በሰላም ወደ ዩቲዩብ ቻናል በሰላም መጣችሁ። ስሜ አቢል ባላለው። በዛሬ ቪዲዮአችን ከኪሳችሁ ምንም አይነት ብር ሳታወጡ ስልካችሁና ኢንተርኔት ብቻ በመጠቀም ዶላር ታገኙበት ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። ይህንን አፕሊኬሽን ሃይፋም ይባላል። ቀለል ያሉ ታስኮች በመስራት ላይቭ ስትሪም በማድረግ ለሰዎች ኢንቫይት ማድረግ ጌም በመጫወት ዶላር ታገኙበት ምርጥ የኦንላይን ስራ አፕሊኬሽን ነው። እዚህ አፕሊኬሽን ገና እንደገባችሁ 0.3 ዶላር ይሰጣችኋል። ያንን 0.3 ዶላር ቀጥታ ወደምትፈልጉት ዋሌት ካሽ አውት ማድረግ ትችላላችሁ። በዛሬ ቪዲዮአችን ሃይፋም አፕሊኬሽን ላይ የሰራችሁትን ዶላር እንዴት አድርጋችሁ ካሽ አውት እንደምታደርጉ አሳያችኋለሁ። ይህንን አፕሊኬሽን መስራት ያልጀመራችሁ ግን መስራት መጀመሪያ የምትፈልጉ ሙሉ አጠቃቀሙን ከየት እንደምታገኙ መጨረሻ ላይ ነግራችኋለሁ። ቪዲዮውን ከመጀመራችን በፊት እንደዚህ አይነት የተለያዩ ኦንላይን ስራ የሚመቻችሁ ከሆነ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ወደ ብዙ ሰው እንዲደርስ ማድረግ ትችላላችሁ። ምንም ነገር ሳትዘሉ ቪዲዮውን እስከ መጨረሻ ተከታተሉኝ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ወደ ሃይፋም አፕሊኬሽን ትገባላችሁ። ከዛ ሃይፋም አፕሊኬሽን የሰራችሁትን ዶላር እዚህ ነው የሚቀመጥላችሁ። ዊዝድሮው የሚለክታችሁ ወደ ዳይመንድ ትቀይሩታላችሁ። ከዳይመንድ ደግሞ ወደምትፈልጉት ዋሌት ታወጡታላችሁ ማለት ነው። አሁን እንዴት አድርጋችሁ የሰራችሁትን ዶላር ወደ ዳይመንድ እንደምትቀይሩና ከዳይመንድ ደግሞ ወደምትፈልጉት ዋሌት እንዴት አድርጋችሁ ካሽ አውት እንደምታደርጉ ላሳያችሁ። አሁን የሰራችሁትን ዶላር ወደ ዳይመንድ ለመቀየር እዚህ ጋር ዊዝድሮው የሚል አለ። እሱን ትነካላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል። እናንተ ጋር 0.3 እና 0.1 ዶላር እዚህ ጋር ያመጣላችኋል። እኔ 0.1 እና 0.3 ዶላር ካሽ አውት ስላደረኩ ነው። አሁን ወደ ዳይመንድ ልትቀይሩት የፈለጋችሁትን ዶላር እዚህ ጋር ትመርጡለታላችሁ። እኔ አሁን 3 ዶላር ስላለኝ 1 ዶላር ወደ ዳይመንድ እየቀየርኩ ላሳያችሁ። እዚህ ጋር 1 ዶላር የሚል ከነካሁ በኋላ እዚህ ጋር ዊዝድሮው የሚል አለ። እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። ዊዝድሮዋል ነው የሚል ትነካላችሁ። አሁን ወደ ዳይመንድ ተቀይረዋል። ባክ ብላችሁ ትወጣላችሁ። ከዶላር ወደ ዳይመንድ የቀየራችሁት ደግሞ እዚህ ጋር ነው የምታገኙት። አሁን እንዴት አድርጋችሁ ከዳይመንድ ወደምትፈልጉት ዋሌት ካሽ አውት እንደምታደርጉ ላሳያችሁ። በመጀመሪያ ይሄንን ዳይመንድ ትነኩታላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ አፕሊኬሽን 200 ዳይመንድ 0.1 ዶላር ነው። 2000 ዳይመንድ 1 ዶላር ነው እና የኔ ዳይመንድ ደግሞ እንደምታዩት 11100 ዳይመንድ ነው ያለኝ እና 10000 ዳይመንድ ወይም ደግሞ 5 ዶላር ካሽ አውት ያደረኩ ላሳያችሁ። እዚህ ጋር 5 ዶላር የሚል አለ። እሱን እነካለሁ። ከዛ ዊዝድሮው የሚል ይሄንን እነካለሁ። እናንተም የምታወጡት ዶላር ትመርጡና ዊዝድሮው የሚል ነክታችሁ ወደዚህ አይነት ኢንተርፌስ ትመጣላችሁ። እዚህ ጋር አዘር ካንትሪ የሚል ኢትዮጵያ ካላችሁ እንደዛ ነው የሚሆነው። ኢትዮጵያ የሚል አማራጭ ስለሌለ አዘር ካንትሪ ነው የምታደርጉት። ዊዝድሮዋል ሜትድ ደግሞ USDC ነው፣ ሌላ አማራጭ የለውም። ኔትወርካችሁ ደግሞ ERC20 ነው። USD ሆነ ERC20 ትጠቀማላችሁ። ከዛ እዚህ ጋር አድሬስ የሚለውን ቦታ ላይ ደግሞ USD ሆነ ERC20 አድሬሳችሁ እዚህ ጋር ታመጣላችሁ። ከምትፈልጉት ዋሌት ERC20 አድሬሳችሁ እዚህ ጋር ታመጣላችሁ። እኔ የምፈልገው ከግራም አፕሊኬሽን ስለሆነ ከሱ እንዴት አድርጋችሁ እንደምታመጡ ላሳያችሁ። በመጀመሪያ ወደ ግራም አፕሊኬሽን ትገባላችሁ። ከዛ እዚህ ጋር USDT የሚል አለ። እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። እዚህ ጋር ፈንድ የሚል አለ። እሱን ትነካላችሁ። ከዛ እዚህ ጋር አድሬሳችሁ ይሰጣችኋል። ይሄንን ነክታችሁ ኮፒ ታደርጉታላችሁ። ከዛ ወደ ሃይፋም አፕሊኬሽን ትመለሳላችሁ። ከዛ አድሬስ የሚለውን ቦታ ላይ ያንን ኮፒ ያደረጋችሁትን እዚህ ጋር ፔስት ታደርጋላችሁ። ከዛ እዚህ ጋር ቦክስ አለች። እሷን ራይት ታደርጉና እዚህ ጋር ኮንፊርም ዊዝድሮው የሚል ትነካላችሁ። ከዛ እንደዚህ ያመጣላችኋል። ኮንፊርም ትሉታላችሁ። ከዛ ሎድ ያደርግና እንደዚህ ያመጣላችኋል። ቼክ ዊዝድሮዋል ሪከርድስ የሚል አለ። እሱን ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። እዚህ ጋር ዳይመንድስ የሚል አለ። እሱን ትነካላችሁ። ከዛ እንደምታዩት ካሽ አውት ያደረኩትን 4.75 ዶላር ፔንዲንግ ነው የሚለው ከአንድ ቀን ከሁለት ቀን በኋላ ሳክሰስ ብሎ ይገባላችኋል። ሲገባልኝ ደግሞ ላሳያችሁ። አሁን እንደምታዩት ከአንድ ቀን በኋላ 4.75 ዶላር ሳክሰስ ብሎ ገብቶልኛል። አሁን ወደ ግራም አፕሊኬሽን የገብቼ ቼክ እያደረኩ ላሳያችሁ። አሁን እንደምታዩት ወደ ግራም አፕሊኬሽን የገብቻለሁ። እንደምታዩት ቅድም ምንም ዶላር አልነበረኝም። አሁን ግን እንደምታዩት 4.28 ዶላር ገብቶልኛል። እዚህ ጋር እንደምታዩት ሪሲቭድ 4.28 ዶላር በUSDT ገብቶልኛል እና ይሄንን አፕሊኬሽን እንደሚከፍል አረጋግጣችኋል ብዬ አስባለሁ። እና ይሄንን አፕሊኬሽን መስራት ያልጀመራችሁ ግን መስራት መጀመሪያ የምትፈልጉ ካላችሁ ሙሉ አጠቃቀም ማለት እንዴት አድርጋችሁ አፕሊኬሽን ዳውንሎድ እንደምታደርጉ፣ እንዴት አድርጋችሁ አካውንት እንደምትከፍቱ፣ እንዴት አድርጋችሁ ዶላር እንደምትሰሩ የሚያሳይ ቪዲዮ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ቴሌግራም ቻናል ላይ ለማግኘት ደግሞ ኮሜንት ላይ ፒን ባደረኩላችሁ ሊንክ ነክታችሁ ቴሌግራም ቻናል ላይ ታገኙታላችሁ። ወይም ደግሞ ቀጥታ ወደ ቴሌግራም አፕሊኬሽናችሁ ትገቡና ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ ቻናል ይሄንን ትነኩታላችሁ። ከዛ ቀጥታ ወደ እኔ ቴሌግራም ቻናል ላይ ያስገባችኋል። እዚህ ጋር የተለያየ ኦንላይን ስራ ምለቅላችሁ ቻናል ስለሆነ ይሄንን ቻናል ጆይን ማድረጋችሁ እንዳትረሱ። ጆይን ካደረጋችሁ በኋላ እዚህ ጋር ፒንድ ሜሴጅ የሚል አለ። እሱን ትነካላችሁ። ከዛ ወደዚህ ያመጣችኋል። ይሄንን ወደ ላይ ታረጉና 4 ቁጥር ሃይፋም የሚል 3 ሊንክ አስቀምጬላችኋለሁ። ይሄንን ሊንክ ነክታችሁ ሃይፋም አፕሊኬሽን ዳውንሎድ ታደርጋላችሁ። ይሄንን ሊንክ ነክታችሁ ደግሞ ስለ ሃይፋም አፕሊኬሽን ሙሉ አጠቃቀም ታያላችሁ። ማለት እንዴት አድርጋችሁ አፕሊኬሽን ዳውንሎድ እንደምታደርጉ፣ እንዴት አድርጋችሁ አካውንት እንደምትከፍቱ፣ እንዴት አድርጋችሁ ዶላር እንደምትሰሩ ይሄንን ሊንክ ነክታችሁ ቪዲዮ ያያችሁ አሁኑን መስራት ጀምሮ። ይሄንን ሶስተኛ ሊንክ ነክታችሁ ደግሞ ሃይፋም አፕሊኬሽን ላይ የሰራችሁትን ዶላር እንዴት አድርጋችሁ ካሽ አውት እንደምታደርጉ የሚያሳይ ቪዲዮ ነው እና ሃይፋም አፕሊኬሽን መስራት ያልጀመራችሁ ይሄንን ሊንክ ነክታችሁ ቪዲዮ ያያችሁ አሁኑን መስራት ጀምሮ። እና እንደዚህ አይነት የተረጋገጠ ኦንላይን ስራ ለማግኘት ዩቲዩብ ቻናላችንና ቴሌግራም ቻናላችን መቀላቀላችሁ እንዳትረሱ። ይመቻችሁ።